በምድር ላይ እዚህ ሚዛን ከተማ ላይ ያለ አንድ ብር መዋል ማለት በጣም ሞት እና በገሌ እና አባቴ ከአንድ ባጃጅ ጋር 10 ብር ለምኜ አገዳ የሌላው ጊዜዎች ሁሉ ነበር። ለዚህ ከአራተኛ ወር ጀምሮ እስከ 5ኛ ወር ማለት ነው። እግዚአብሔር ግን ይህን ታሪክ ለውጦ ገንዘብ ያስኩ የሚበላበትን ካገኘው ማለት ነው። ምክንያት ምንም የለም። ክብር ለኢየሱስ ይሁን። እና ነቢይ እግዚአብሔር ጸጋውን ጨመረላትና የሰጠችው የዳታታለ ሶፍት ነበረ ዛሬ የሰጠችው ማለት ነው። ዛሬ 9ኛ ወር ነው። የሰጠችው የሶፍት ነበረ 20 ዓመት ሙሉ እና ወርቁ ገንዘቡ ሰው እንኳን እግዚአብሔር አለ ምንም እሱ የሚከብደው ነገር የሚሳነው ነገር የለም ነበር እና በዚህ ግን እንግዲህ ቆፋሪ ሊኖር ይችላል። በዚህ 120 ግን ቆፍረህ እዚህ ቸርች ሳልመጣ ዜሮ በዚህ 120 ግን ማለት ያስብ ጭንቀት ማለት ነው። ዜሮ ወጣውና እግዚአብሔር እንግዲህ አንተ ሳይጋራ አንተ ተነጣው ብዬ እንደዚህ ነው መጣውና እዚህ ሚዛን ከተማ ሳምንት አደረ ጥገኝነት ጓደኞች ጋር ማለት ነው። መጨረሻ ላይ በግብቀን እዚህ መጣውና ያለው እግዚአብሔር አንተ ሰው አድርገሃል አይደለም። አሁን ምንም ባይኖር ለጓደኞች ለብዙዎች እንኳን ትርፋት መጣለህ አሜን ብዬ በዛው ለወጣ ጫማዎች ያመጣራሽ ገገዛውና ትራንስፖርት አድርጌ እጄ ምንም አልወፈርኩም። ፋሮ መዘባው ዝም ብዬ በረከ ወስጄ የትግስታውን አትጣለኝ አልኩና ዝም ብዬ ወርቅ ወደ 1 ሚሊዮን ብር ዛሬ በጣም የተጎዳችሁ ልትኖሩ ትችላላችሁ። እግዚአብሔር በምን አንገል ለእናንተ እንደምረዳ አታውቁም። ገና እንደዚህ ቆጥሮ ነው የምሰጠው ብላችሁ አታስቡ። ግን የሚመጣ በምን አንገል እንደሚመጣ አይታወቅም። ክብር ለኢየሱስ ይሁን እና ምንም አልተቆጠቡ 20 ዓመት የቆየ 14 ዓመት የቆየሁት ይላል። እንዴት እዚህ በራ መጣ? አሃ የእግዚአብሔር ስራ ምን ይታወቃል? እኔ አላውቅም ለምን እንዳመጣኝ አላውቅም፣ ግን ይረዳኛል ይያም እና በቃ እንደዛ ሆነ ያደጋለታል ከዶ ገና ላይ ሰራ ምን አፈቃ እነሱ ሲያፈሩ ዜሮ ይሆናል። እነሱ ሲያፈሩ ዜሮ ይሆናል። እኔ ብቻ ስሰራ የኔ ወደ ገንዘብ ስለወጥ በቃ ካንተ ጋር መስራት አለብን። ወደ እኔ መጥቶና እንዳባት ለብዙ አባት ትሆናለህ እንደተባለ ከኔ ጋር ሰርቶ ግማሹ ወደ ሰላም ግማሹ ወደ ወለጋ እነሱ ወደ ሀገራቸው ገቡ። ክብር ለኢየሱስ ይሁን እና ትክክለኛ የምረዳ አባት ነው ያላችሁ። ምክንያቱም እዚህ በስትመጡ ትክክለኛ የእግዚአብሔር ድምፅ ነው የምትሰሙት። እንዳትዘነጉ። እግዚአብሔር ለነቢይ ትዕግስት በጣም ይሰራል። አማት ተቀበሉ። ጌታ ይባርካችሁ። በጌታ ይጨበጨባል።